بسم الله الرحمن الرحيم الحمد لله رب العالمين وحسن العاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن اقتفى أثرهم واهتدى بهديهم إلى يوم الدين أما بعد فهذا برنامج تفسير القرآن الكريم الله نور السماوات والأرض لال الله سماياتنا يا مدر برهان ይላል መጨረሻ ላይ እቺው አያ መጨረሻ ላይ ምን ይላል يهدي الله لنوره من يشاء الله ለዚህ ብርሃን የፈለገውን ይመራል ይላል ይሄ ኑር وانزلنا اليكم نورا مبينا ብሏል አላህ በሱረቱ ኒሳ ወደ እናንተም ግልጽ የሆነ ብርሃንን አወረድን ይላል ማነው እሱ ቁርአኑ ነው ስለዚህ ኑር የተባለው ወህዩላህ የአላህ ወህይ ነው ከሃዲዎቹን ጠቅሶ አላህ ወመን ለም የጅዐልላሁ ለሁ ኑራን ፈማ ለሁ ሚን ኑር ይላል አላህ ለሱ ብርሃንን ያላደረገለት እሱ ብርሃን የለውም ስለዚህ አላሁ ኑሩ ሰማዋቲ ወልአርድ አላህ የሰማያትና የምድር ብርሃን ነው መሰሉ ኑሪሂ የሱ ብርሃን ምሳሌው ይሄ ማለት አላህ በመለኮታዊ መጽሐፍት ውስጥ ያስቀመጠው የሂዳያ ብርሃን የዚህ ምሳሌ ከሚሽካቲን እንደ አንዲት ሚሽካት ነው ይላል ሚሽካት ማለት ብርሃን መግቢያ መስኮት ማለት ነው ሚሽካት ይባላል فيها مصباح كمشكات فيها مصباح مصباح ማለት መብራት እንደተቀመጠበት መስኮት በመስኮቱ በኩል ምን ይገባል ብርሃን ይገባል ሚሽካት ነው እሱ ራሱ فيها مصباح እሷ ውስጥ ምን አለ መብራት አለ ሚስባህ المصباح في زجاجة አለ መብራቱ ደግሞ ጠርሙስ ውስጥ ነው ዙጃጃ የምንለው እኛ ጠርሙስ ወይንም ግላስ የሚባለው ነገር ነው ስለዚህ ዙጃጃ ይባላል ይሄ እኛ የምናየው መስታወት የፊት መስታወት ሚርአቱ ሳይሆን ራሱ ብርጭቆ ማለት ነው ብርጭቆ ዙጃጃ ይባላል አሁን ብርሃን ቁጠሩ ሚሽካቱ አንድ ብርሃን ሚስባሁ ሁለት ብርሃን ዙጃጃው ብርሃን አንጸባራቂ ነው እሺ አዙጃጀቱ ብርጭቆው ደግሞ ከአንሃ ከውከቡን ብርጭቆው ደግሞ ልክ ኮኮብ እንደሆነ አይነት ነው ዱርዩን ሉላዊ ኮኮብ ማለት ነው ሉል ደግሞ ፐርል የሚሉት በራሱ ያበራል በራሱም ያበራ ነው አንዳንድ ስዊቾች አይታችኋል የድሮ ቤቶች ላይ በራሳቸው የሚያበሩ አሉ ሙሰቢሃ ደግሞ ስለዚህ ሴቶች ተስቢህ የሚያደርጉበት ማለት ነው ለሴቶች ይቻላል ለዚህ አስል ስላለው የሚያበራ አለው እሺ ካና ከውከቡን ዱርዩን ሉላዊ እንደሆነ ብርጭቆ ነው ይሄ ደግሞ ምስባህ አላለም المصباح ብሎ المصباح في زجاجة الزجاجة كأنها كوكب دري አለ يوقد هذا المصباح ብርሃኑ ምስባህ የሚባለው የሚያበራ ጧፍ ወይንም ሻማ ነው ይሄ ደግሞ የሚቃጠለው ይውቀዱ እንደሚቀጣጠል አይነት ሚን ሸጀረቲ ሙባረከቲን ከተባረከችው ዛፍ ፈሳሽ የተባረከችው ዛፍ ፈሳሽ ምንድነው ዘይቱነቲን ይላል ዘይቱና የዘይቱን ዘይት ማለት ነው ኦሊቭ ኦይል አያችሁ ከኦሊቭ ኦይል እንኳን እሳት አግኝቶት ራሱ እንዲስቀዳ ብርሃን የሚሰጥ ነው ላ ሸርቅየቲን ወላ ገርብያ አለ ምስራቃዊም ምዕራባዊም ካልሆነች አለ ለምን ሲባል ኦሊቭ ኦይል ትሪ ማዕከለኛው ምስራቅ ላይ ነው አስሊው ማለት ነው ወደ ምዕራብም ወደ ምስራቅም ሲሄድ ኳሊቲው ይቀንሳል እንደኛ ሀገር ብርቱካን ይሆናል ማለት ነው ስለዚህ ብርቱካን አስሊው ሻም ነው ከዓለም አንደኛ ብርቱካን የፍልስጤም ብርቱካን
ስለዚህ ወደ ደቡብ ወደ ሰሜኑ ወደ ምዕራብ ወደ ሌላም ሲሄድ ኳሊቲ ይቀንሳልና ለዚህ ነው አላህ ላ ሸርቅየቲን ወላ ገርብያ ከዛን ይሄ ኦሊቭ ኦይል እንመጣለን ወደ አያው የካዱ ዘይቱሃ የሷ ዘይት ኦሊቭ ኦይል ወይንም የወይራ ዘይቱ ዩዲኡ በራሱ ሊያበራ ይቀርባል ወለው ለም ተምሰስሁ ናር እሳት ባይነካውም ሊበራ የቀረበ ነው አለና ኑሩን አላ ኑር በብርሃን ላይ የሆነ ብርሃን ነው አለ እንቁጠረው አሁን ብርሃን ነው ብርሃን ነክ የሆነውን ነገር እንቁጠረው ኑ ሚሽካት አንድ ብርሃን ይብራም ምንጭ ነው ሚስባህ ሁለት አይደለም ዙጃጃ ሶስት ይሄ ዙጃጃ ደግሞ ራሱ ዙጃጃው ከውከቡን ዱርይ ብሏል ምን አይነት ነው ሉላዊ የሆነ ኮከብ ስለዚህ ሉል በራሱ ያበራል ስንት አራት ቁጥሩ ቀጥሎ ይሄ ሚስባህ መብራቱ የተቀጣጠለው ሚሸጀረቲን ሙባረከቲን ዘይቱነቲን ላሸርቅያ ወላ ገርብያ የካዱ ዘይቱሃ ዩዲ ሲል ዘይቱ ራሱ ሊያበራ ይቀርባል ሲል አምስት ማለት ነው የብርሃን ምንጭ የሆኑ አምስት ነገሮችን ጠቀሰና ኑሩን አላ ኑር በብርሃን ላይ የሆነ ብርሃን ነው አለ ይሄ የመለኮታዊ ብርሃን መገለጫ ነው ከዛን አላህ ምን አለ يهديالله لنوره እንዲላለው መለኮታዊ መመሪያ ብርሃን አላህ ይመራል من يشاء የፈለገውን ሰው ويضرب الله الامثال للناس አላህ ለሰዎች ምሳሌን ያደርጋል والله بكل شيء عليم اللهم በሁሉ ነገር ላይ አዋቂ ነው አለ ከዛ ስለ መሳጅዶች ይናገራል في بيوت እንዲህ ባሉ ቤቶች ውስጥ አዚነ الله ان ترفع አላህ ከፍ ሊደረጉ በፈቀዳቸው ቤቶች ውስጥ ويذكر فيها ان ترفع ለሚለው አጥፍ ነው ይሄ ويذكر فيها الله በሱ ውስጥ በእነሱ ውስጥ ሊወሳ በፈቀዳቸው ቤት ውስጥ اسمه ስሙ ሊወሳ በፈቀዳቸው ቤት ውስጥ يسبح له ለሱ ያጠራሉ فيها በእነኚህ ቤቶች ውስጥ በመሳጅድ ውስጥ بالغدو والآصال በማለዳና በምሽት ያጠሩታል እነማ ሪጃሉን እንዲያሉ ወንዶች لا تلهيهم تجارة ንግድ አለና ንግድ የማታልላቸው አለና ወላ በይዑን አለ መሸጥስ ንግድ አይደለም እንዴ ሲል ንግድ ነው ግን ከመግዛት በላይ መሸጡ ያጓጓል አያጭ መሸጥ ካሽ ይዞ ነው የሚመጣው እና አራ ለሽጥ አያጩ ትርፉ ሞቅ ሲል በተለይ ማን ይንቀሳቀሳል ከዛ ላይ ለዚህ ለየት አድርጎ አላህ አመጣው ምን አለ ትጃራቱን ንግድም ወላ በይዑን መሸጥም እማታልላቸው عن ذكر الله ከአላህ ትውስታ አላህን ከማስታወስ እማይሸነግላቸው እነሱ በእነኚህ ቤቶች ውስጥ አላህን ያጠራሉ ወይቃም الصلاه ሰላትን ከማቋቋምም ትጃራና በይዕ ማለት ንግድና ሽያጭ እማታልላቸው ወይታኢ ዘካ ወይቃም الصلاه ሰላትን ከማቋቋም ወይታኢ ዘካ ዘካንም ከመስጠት እማታልላቸው እነኚህ ሰዎች يخافون ይፈራሉ የውመን እንዲያለን ቀን ተተቀለቡ فيه القلوب والابصار ከቂያ ማለት ሱረቱል ሐጅ ላይ ተናን ድንጋጤ ይፈራሉ ይሰጋሉ يخافون يوما ያንን እለት ይፈራሉ ተተቀለቡ فيه القلوب ልቦች የሚገላበጡበት የማይረጋጉበትን والابصار አይኖች የሚገላበጡበት የሚቃብዙበትን እለት ይፈራሉና ስለዚህ እነሱ አላህን ያጠራሉ እነሱ ሰላትን ይሰግዳሉ እነሱ ዘካን ያወጣሉ እነሱ አላህን ያወሳሉ አላህንም ይፈራሉ ሊየጅዚየሁሙላህ መጨረሻቸው እንዲህ ሊሆን አላህ ሊመነዳቸው አህሰነ ማ አሚሉ ከሰሩ ስራ አህሰነ ማ አሚሉ ከሰሩ ስራ የበለጠ ያማረ የሆነን ነገር ወየዚደሁም ሚን ፈድሊሂ ከሰሩትም በላይ ከትሩፋቱ ሊጨምርላቸው ዘንድ አላህ ይሄን ይገጥማቸዋል والله يرزق من يشاء الله የፈለገውን በሲሳይ ያጎናጽፋል بغير حساب ያለ ልኬት ያለ ክፍያ አማኞች እንዲሆነው ሳለ والذين كفروا እነኛ የካዱት ግን
አዕማሉሁም ከሰራቢን የነሱ ስራ እንደ ውልብልቢት ነው። ሰራብ ውልብልቢት፣ ሚራጅ ኢሉዥን ውልብልቢት እሺ ውልብልቢት ይባላል አማርኛው። በኦሮምኛ ሲሪቢ ይባላል። በእንግሊዘኛ ሚራጅ ወይንም ኢሉዥን ይባላል። በምንኛ ልናገር? ስለዚህ ከሰራቢን ይሄ ምንድነው? በበረሃ ሄዳችሁ ካወቃችሁ ከፈለጋችሁ አፋር ክልል አሳይታ መሄጃ ገርጀሌ የሚባል አስፋልት አለ። ለጥ ያለ ነው። እዛ ሂዱና በደንብ ይታያችኋል። እዛ ባህር ነው የሚመስለው። ከሩቅ ሲታይ የተኛ ባህር ይመስላል። ያ የሚፈጠረው በፀሐይ ብርሃን ነው። ለጥ ያለ ሜዳ ላይ ያ ውልብልቢት ይባላል በአማርኛ። ስለዚህ ከሰራቢን እንደ ውልብልቢት ነው። ቢቂዓቲን ለጥ ባለ በረሃማ ሜዳ يحسبه الظمآن የተጠማ ሰው አርጎ ያስበዋል ማአን የተኛ ውሃ አርጎ حتى إذا جاءه ልክ እዛ ሄዶ በመጣው ጊዜ ለም يجده شيئا ምንም ነገር ሆኖ አያገኘውም። ስለዚህ እነኛ የካዱ ሰዎች ስላላመኑ ተውሂድ ስለሌላቸው አቂዳ ስለሌላቸው ስራቸው ብትን ይላል። ከዛን ወወጀደ الله عنده ፍለፊቱ አላህን ያገኘዋል። ሂሳብ ቆሞ ፈወፋሁ ሒሳበሁ አላህም ግምገማውን የሂሳቡን ውጤት ይከፍለዋል። والله سريع الحساب አላህ ከግምገማ በኩል ፈጣን ነው። ወይ ደግሞ የነኚህ የካዱ ሰዎች ምሳሌ አው ከዙሉማቲን ወይ ጨለማዎች ውስጥ እንዳለ ሰው ነው። ዙሉማቲን እዩ ጨለማዎች ውስጥ في بحر اللجي ጥልቅ በሆነ ባህር ውስጥ ጊዜው ጨለማ ነው። ቁጥራውን ቅድም ኑር እንደቆጠረን አሁን ጨለማ እንቆጥራለን። ጊዜው ጨለማ ነው። في بحر اللجي ጥልቅ የሆነ ባህር የባህሩ ጨለማ ሁለት ጊዜው ጨለማ የባህሩ ጨለማ ሁለት يغشاه موج ባህሩን ደግሞ ማዕበል ሸፍኖታል። ስንጨለማ ሶስት من فوقه موج ሌላ ማዕበል ደግሞ ተደርቦበታል። ስንት አራት من فوقه سحاب ከበላዩ ጥቁር ዳመና ስንት አምስት ብርሃኑ ስንት ቆጠርን ጨለማውን ከዛም እነኛም ኑሩን አላ ኑር አላ አላህ ይሄ ደግሞ ዙሉማቱን ጨለማዎች ውስጥ ነው። بعضها فوق بعض ከፊሉ በከፊሉ ላይ የተደራረበ اذا اخرج يده እዚህ ጨለማ ውስጥ የሆነ ሰው እጁን ቢያወጣ ለም يكد يراها ሊያያት አይቀርብም። እንኳን ሊያያት እኮ አይደለም ሊያያት አይቀርብም። ስለዚህ በድቅድቅ ጨለማ በክረምት ዳመና ሆኖ መስኮት በሌለው ክፍል ውስጥ መብራት ጥርቅም ሲል እንተያያለን። ሞክሩት። ባይጠፋ እናንተ አጥፍታችሁ እና ظلمات بعضها فوق بعض إذا أخرج يده لم يكد يراها ومن لم يجعل الله له نورا الله لسو برهان على درجلت فما له من نور لسو برهان يلوم